ምን እንዳረገ ይታያል። ገብተህ ቸክ አድርገው። አሁን ይሄ እንኳን ቁጥሩ በትክክል ማጥራት ማይችል ደንቆሮ ደደማይም እንዲህ ህዝቡን ይብላ ይፈጣሪ ያለ 433,360,000 ኢትዮጵያ ብር ገበላል። ሰው የምጠቀሙ ያሳዝናል። ለምራስ አፋር ነው እናቴን 467,367,000 ሳውዝ አፍሪካ ብር ሰባሰባ ኢትዮጵያ ገባ። ወይና ባሻ በዚህ ለማተረን ተሳደዋለ የኔ እንሰቶች ነው ስሲቷ ማነሽ ከየት ነሽ? እስካር አንድ ቀን የጋሞ ልጅ ነኝ። አንተ ዮኒ የምትባል የሸርሙጣ ልጅ እናት ትባላለች። አቤት አቤት ምንድን ነው የምታወራው? ለቤት አቤት አቤት ይራንተ ነገ ቦሲ ከሾፒንግ ዳባራ አንተ ቡሽቲ ቲ ግባ ሳውዝ አፍሪካ ያላችሁት ቦሶች ነገ ፍሌሻችሁን ቼክ አድርጉ፣ ሾፕቶፕ ሼር አድርጉ፣ ካዝንጋችሁን ሼር አድርጉ። ካለበለዚያ ሞታል ብራዘር። ሪች ዲኒሽ አባማና ቀብዳ ኮይታ ጀነጀር አስታውቁ ታብታብ አድርጉ። ሁላችሁም ቤት ንባቡ ጀነጀና በባይስ አኒሳ ወጭለ ተከራውቶ አንተም የቤኪ ዳይፐር ነህ እንዴ? ስማ የቤኪ ዳይፐር ነህ አንተንም ነፍቷል እኮ ደምሲ ደንቶ ገብቷል። አጫውታል አንተንም አጫውታል እኮ ቤኪ አንተንም አጫውታል እና ሰላም ነው። ስማ አጫውታል አንተንም ቤኪ ምንም ሰላም ነው። የቤቱ አጀንዳ ሰምታል አይደል? ይሄ ቤኪ ተብየው ምስኪን ህዝቦችን በር እየበላ ነው። ድንቁርና ወይ ታምሮ ወይ ቁጥር አውቆ ወይም እውቀት ኖሮት በላ ችግር የለም። እንዴት ኢትዮጵያ ምስኪን ህዝብ ይበላል? ስደተኛ ሳውዝ አፍሪካ ቢበላ ገራቂጡ እየተወጋ ሌባ መጣ አልመጣ እያለ ያለ እንቅልፍ እያደረ ኩሽ ድብ ባለ ቁጥር አው ሱበል አይ ባን ሱሳፋሎ ኒ ኪየሰ ፖፖዝ አይ